ሰላም ሰላም እንደምን አላችሁ? ትውልድና ታሪክ የሚለውን ፕሮግራም የምትከታተሉ ውድ ተመልካቾቼ፣ ቤተሰቦቼና ወንድሞቼ እህቶቼ እንደምን አላችሁ? እኔ ደህና ነኝ። ዛሬ ደግሞ የምንማማረው ያው እንግዲህ የጥበብን ነገር የእውቀትን ነገር መነጋገር ከጀመርን የህይወት ውሃዎች መካከል ሐመር ውሃ፣ ሀሌት ውሃና ዋንጫ ውሃ የሚባሉ ውሃዎች አሉ። ከነዚህም እንግዲህ ውሃዎችን ስናስብ የጥፋት ውሃ አለ፣ የህይወት ውሃ አለ፣ በብዙ ሚስጥር ደግሞ የተቀመጡ ውሃዎች አሉ። እንግዲህ ውሃዎች ባህሪያቸውና ምግባራቸው ስራቸው ሁሉ ብዙ ነው ማለት ነው። የሚሰወሩ ውሃዎች አሉ፣ የሚሰውሩ ውሃዎች አሉ፣ የሚጣፍጡ ውሃዎች አሉ፣ በምድር ውስጥ የሚመነጩ ውሃዎች አሉ። ዛሬ ግን እንደ ርዕስ አድርጌ ያመጣሁት የህይወት ውሃዎች ከሚባሉት ሀሌት ውሃ በሚለው የሚቀጥለው እንግዲህ ከሀሌት ውሃን እንደጨረስ ወደ ሐመር ውሃና ወደ ዋንጫ ውሃ የሚባሉት ምን ማለት እንደሆኑ እሱን እውቀት እንማማራለን ማለት ነው። ዛሬ ሀሌት ውሃ ምንድን ነው? ብዙ ጊዜ በፊደል ገበታችን ላይ እንግዲህ ጽሁፎች ወይም ደግሞ ሆሄ ብየዋለሁ እኔ። ፊደል ብዙ ጊዜ ፊደል ከምለው ይልቅ ሆሄ የሚለው ቀለል ይለኛል። ሆሄያቶቻችን ውስጥ በሚስጥር ተቀምጠውልናል ስሞቻቸው ማለት ነው። ስለዚህ ሀሌት ውሃ ምንድን ነው? አንደኛ ሀሌት ምንድን ነው? ሀሌት ውሃ የሚለው ራሱ ስሙ ትልቅ ሚስጥር ያለው ነው። ሀ ጀምሮ በሀ የሚጨርስ ነው። ሀሌት ካላችሁ ሌት ማለት ሌሊት ይመስላል። ሀሌት ስትሉ ሀሌ ማለት ደግሞ የሆነ ምስጋናም ይመስላል። በሌሊት የምስጋና ወይም ደግሞ ምስጋናን የምታስተምር፣ በሌሊት የምትኖር፣ በሌሊት የምትቀዳ፣ በሌሊት የምትጠጣ የሀሌት ውሃ የምትባለው ትስውር ናት። ስለዚህ እቺ ሀሌት ውሃ እንግዲህ በነገራችን ላይ ይችን ውሃ በስም ስናገኛት ሀሌት ውሃ ከሐመር ውሃ የተለየች እንደሆነች፣ ሐመር ውሃ ራሷን ችላ እንዲሁም ደግሞ ዋንጫ ውሃ ደግሞ የተለየች ውሃ እንደሆነች እንረዳለን ማለት ነው። ስለዚህ ሀሌት ውሃ የት ሄዳ ነው? የት ጠፍታ ነው? በነገራችን ላይ እንግዲህ በባህላችን እውቀትን ከኔ ሪሰርቾች እና ምርምሮች ጥበብን የረሳነውን ዝንጎች ናችሁ እንዳንባል የዘነጋነው ነገር እንዳይኖር በዘመን ብዛት የራሳችንን ጥበብ የምንዘነጋው ነገር ስለሌለ ለምሳሌ የአርብ ውሃ እንደሚቀዳ ከሰኞ እስከ አርብ ውሃዎች ተቀርተው ለአገልግሎት በቤታችን ውስጥ ሲገቡ፣ ቅዳሜና እሁድ ውሃ ተቀርቶ እንደማይገባ በዘመዶቻችን ላይ የተቀመጠ ድንቅ ታሪክ በልጅ ልጅ ሲወራረስ እነሆ በእኔ ዘመን እንኳን በቤቴ በእናትና በዘመዶቼ የአርብ ውሃ እየተቀዳ ቡና እንኳን ሲፈላ ቅዳሜና እሁድ ቡና አይፈላም ነበር፣ አይወቀጥም ነበር ማለት ድሮ ማለት ነው። በወትሮ ዘመን ነው። እንግዲህ በእርግጥ ወትሮ የሚለው ቃል በፊት በጥንት እንደማለት ነው። ስለዚህ እነዚህ ውሃዎች ቅዳሜና እሁድ የማይቀዱበት ራሱን የቻለ ሚስጥር አላቸው። የሰንበት ውሃ ተብሎ አርብ እስከ አርብ ድረስ ባለው ጊዜ ተቀርተው የሚጠጡ፣ እሱን ስንረዳ ደግሞ የመጀመሪያ የስራ ቀን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ድረስ እነዚህ ስራ ሆነው በአምስቱ ቀናቶች ስራ እንደሚሰራ፣ ቅዳሜና እሁድ ሰንበት ሆነው ቅዳሜና እሁድ እነዚህ ውሃዎች እንደማይቀዱ ዘመዶቻችን ያስቀመጡልን፣ ወገኖቻችን ያስቀመጡልን ከጥንት የነበረ ታሪክ ጥበብ መሆኑን የተረዱ ስንቶቻችን ናቸው ስንል አሁን በዘመናችን ባህሩንም ውቅያኖስንም እየቀዳን ስለምንጠጣ በተለያየ መንገድ እነዚህ ውሃዎች በትክክል ለመጠጥ የሚያገለግሉ ናቸው ወይ? ውሃ የሚጠጣው የትኛው ነው?
በምንጭ ወይም በጮቄ ላይ ወይም ደግሞ በደጋ ወይም በቆላ በበረሃ ላይ የሚመነጩ ውሃዎች ጅረታቸው የማያልቅ የውሃዎች አይነቶች አሉ ለመጠጥ የሚያገለግሉ። ነገር ግን ውሃ በባህሪው ብዙ አይነት ባህሪ እንዳለው ከሐሌት ውሃ ስንማር ሐሌት ውሃ በሌሊት ሰው ሊጠቀምባቸው የሚችሉ የጥበብ ውሃዎች እንደሆኑ እንዲሁም ደግሞ ራሳቸው በጥበብ የሚመጡ ለነፍሳችን ምግብ መጠጥ ልትሆን የምትችል የጥበብ ውሃ ናት ማለት ነው። ሐሌት ውሃ የት ሀገር ነው የምትገኘው የምትለውን በመጀመሪያ ሐሌት ውሃ ምንድነው፣ የት ነው የሚለውን እናንተም እንድታስቡት እንድትመራመሩበት ይህን ሐሌት ውሃ የት ነው ያለችው የሚለውን የምትገኘው የት ነው፣ ሐሌት ውሃ በምን ዘመን ላይ ነበረች፣ በምን አይነት ጥበብስ እንዴት ነው ጥበቧስ የምትቀዳው፣ ከወዴት ነው የምትመነጨው የሚለውን ሁላችንም እንማማርበት ዘንድ እናንተም እስኪ አስቡትና ሰዎች እየተረዱ ሲሄዱ እኔም ከናንተ ጋር ያለኝ መግባባት እየጨመረ ሲሄድ ይህንን ነገር ወደፊት የማቀርበው ይሆናል። ነገር ግን ሐሌት ውሃ ማለት በሌሊት ውስጥ የምትገኝ በሌሊት ላይ ስልጣን ያላት ውሃ የምትመስል እንደሆነች እንደው በጥናቴ ላይ ለመዳሰስ ሞክሬያለሁ ማለት ነው። ነገር ግን እነዚህ ሐሌት ውሃዎች በቀን ራሳቸው ህይወት ናቸው። በነገራችን ላይ የውሃዎች ባህሪ ብዙ ነው። በመጽሐፍ ቅዱስ በመጽሐፈ ሄኖክ ላይ እንደተቀመጠው የሚናገር ውሃ እስካለበት እስከ ደንዳዬ ድረስ ሄድኩ ሲል ሄኖክ የሚናገርም ውሃ እንዳለ፣ ሐሌት ውሃ እንዳለ፣ ሐመር ውሃ እንዳለ፣ ዋንጫ ውሃ እንዳለ፣ ወደ ሰሜን የሚፈስ ውሃ እንዳለ እንዲሁም ደግሞ ታላቋን ጥበብ የሚያውቁባት ታላቋን ዛፍ የጽድቅ በትሮችን የጽድቅ እንጨቶችን የምታሳውቅ እነዛ በምድር ውስጥ ያሉ ውሃዎች የተሰወሩ ውሃዎች መካከል ሐሌት ውሃን በሌሊት የምንጠቀማት ይቺ ውሃ ምን አይነት ውሃ ናት? ይቺ ውሃዎች ራሱ አገልግሎታቸው ብዙ ከመሆኑ የተነሳ በመቅሰፍት እንዳንጠፋ የጥፋት ውሃ ለመጠጥ ይሆናል ወይ ስንል ለመጠጥ እንደማይሆን ለጥፋት ውሃ በእርግጥ እግዚአብሔር ቃል ኪዳን ሲገባልን በምድር ላይ ዳግም የጥፋት ውሃን አላመጣም፣ በዘርህና በአንተና በወገንህና በእኔ መካከል የቃል ኪዳን የዘላለም ምሕረት ምልክት ቀስቴን በሰማይና በምድር መካከል አስቀምጣለሁ ባለው መሰረት ዝናብ ዘንቦ ሲያባራ ምሕረቱን ምልክት እንመለከታለን። የዚህን ጊዜ ያንን የጥንቱን የጥፋት ውሃ እንደማይደግመው ምሕረቱንና ቃል ኪዳኑን ወይም ምሕረቷንና ቃል ኪዳኗን እግዚአብሔር የምሕረት ቀስቴን አስቀመጥኩ ሲል በሌላ መንገድ ደግሞ በባህላችን ይህ የምሕረት ቃል የማርያም መቀነት ብለን ነው የምንጠራው። የማርያም መቀነት ብለን የምንጠራው ሁልጊዜ የሚታየን ሁልጊዜ የምናየው በደቡብም አይደለም፣ በሰሜንም አይደለም፣ በምዕራብም አይደለም። የሚደንቀው ይህ ጥበብ ከጥበብ ውሃዎች እንግዲህ ዝናቡ እያካፋ ሊሆን ይችላል፣ ውሃው እየፈሰሰ ሊሆን ይችላል። ነገር ግን ሁልጊዜ የምንመለከተው ይህንን የምህረት ምልክት ከወደ ምስራቅ ነው። የትኛውም ምድር ላይ ያላችሁ ሰዎች የምህረት ምልክቱን የምታዩት በምስራቅ በኩል እንጂ ወደ ፀሐይ መውጫ ምህረት ወደ ፀሐይ መጥለቂያ ወይም ከዋክብት ጨረቃ በሚጠልቁበት ወደ ምዕራብ በኩል የምህረት ምልክቱ እንደማይታይ የምህረት ቀስቱን የማርያም መቀነት ብለን የምንጠራው ይሄ ከወደ ምስራቅ መውጣቱ እጅግ የሚያስደንቅ ነገር ነው። ብዙ ተመራማሪዎች ይህንን ከውሃ ጋር አብሮ የኖረ ተዋህዶ የኖረ ያ የምህረት ምልክት በቀን የሚታይ ሲሆን ነገር ግን ሐሌት ውሃ ደግሞ በጥበብ በሌሊት የምትመነጭ ናት ወይስ ደግሞ በቀን ውስጥ የምትሰወር ናት ወይስ ደግሞ በልቦናችን ውስጥ ጥበብ ናት እያልን እንድናቅ እንድንመረምር ያደርገናል ማለት ነው። ይህንን የምናደርገው ምንድነው? ይህንን ያነሳውበት ምክንያት ምንድነው? ወደ ጥፋት ውስጥ እንዳንገባ እናቶቻችን ወገኖቻችን የዕለት ውሃ የዓርብ ውሃ ሲቀዱ ቅዳሜና እሁድ ውሃው አይጠጣም ውሃ አይቀዳም ሲሉ ጥበብ አለ ማለት ነው። ስለዚህ ያንን ጥበብ እንድንማር ከመቅሰፍትም እንድንድን ውሃ ዓለምን ሁሉ አጥፍቶ ነበር። ውሃ ዓለምን ሁሉ ደግሞ አድኖ ነበር። ሚስጥሩ ብዙ ከመሆኑ የተነሳ ያችን የሐሌት ውሃ የምትባለው በሌሊት ቀሳውስቶቹ እየቀደሱ ሲያድሩ በትክክል አይጠጡም። ነገር ግን ሳይጠጧት
ወይም ደግሞ ሳይጎነጯት በመንፈስ ሕይወት በመንፈሰ ሕይወት በመንፈሰ ጥበብ በልቦናችን የምትፈስ የጥበብ ውሃ ልትሆን እንደምትችል ምንም ጥርጥር የለውም። ስለዚህ እንግዲህ ልናስተውል የሚገባን እነዚህ ሁሉ ውሃዎች የጥበብ ውሃዎች የሚመነጩት ምህረቱን ስንመለከት ከወደ ምስራቅ የምትመነጨው ውሃ በምስራቅ ምልክት በእንደ ቀስተ ደመና ወይም ደግሞ የማርያም መቀነት እንደምንላት ከሱ ጋር ተባብራ የምትኖር በሙሉ ለምህረትና ለድህነት በምስራቅ በኩል ምህረት እንዳለ ሁሉ የጥፋት ውሃዎች ደግሞ ምን አይነት ናቸው የሚለውን መለየት ያስፈልገናል ማለት ነው። ስለዚህ ሀሌት ውሃ ስንል ሀሌት ማለት ምን ማለት ነው? ቃሉ ራሱ አዲስ ነው። ስለዚህ ሀሌት ውሃ የሚለውን እንመረምር ዘንድ ውሃዋን እንፈልጋት ዘንድ በመጀመሪያ ቅንነት ከልቦናችን ይፈልቅልን ዘንድ እነዚህ የጥበብ ውሃዎች ሳያስፈልጉን አይቀርም ማለት ነው። ምክንያቱም ብዙ የሳት ነው መንገድ እንዳለ እንድትረዱት ፈልጋለሁ። የዓርብ ውሃ ማን ነው የሚቀዳ? የቅዳሜና እሁድ ውሃ አይቀዳም ሲል ለጥፋት ወደ ጥፋት እንዳይወስደን በጥፋት መንገድ እንዳንሄድ ስለሆነ አሁን ደግሞ በዘመናችን የዓርብ ውሃን ቀርተን እንዳንጠጣ በከተማ ከሰኞ እስከ ዓርብ ውሃ እንዳይቀዳ ተደርጎ ቅዳሜና እሁድ ብቻ ውሃ መምጣቱ ይሄ ምን አይነት ዘመን ላይ እንደደረስነ እግዚአብሔር በጣም የሚያስጨንቅና የሚያስደነግጥ ነገር ነው። ምክንያቱም የዓርብ ውሃ የማንቀዳኛ ሰዎች ክርስቲያኖች በባህል ከጥንት ይዘን የመጣ ነው። ይህ ወግ በከተማ ስንኖር እንደ ጥንቱ የምንጭ ውሃ እንዳንቀዳ የምንጭ ውሃ በአቅራቢያችን ስለሌለ በአቅራቢያችን የሚኖረውም ስንቶቻችን ናቸው? ስለዚህ ይሄንንስ የተረዱ ስንቶች ናችሁ? ስለዚህ ዝንጎዎች እንዳትባሉ የዓርብ ውሃ የማትቀዱት ለምንድን ነው ስንል ከመንግስትም ጀምሮ የዓርብ ውሃ እንዳይቀዳ ይህንን ቅዳሜና እሁድ ብቻ ውሃ መለቀቁ ከሃይማኖታችን አንጻር ትልቅ እንቅፋት ፈጥሮብናል ማለት ነው። በእርግጥ እነዚህ ውሃዎች ቅየ ውሃ የሚባሉም አሉ። ውሃዎቹ ከሰኞ እስከ ዓርብ ለመቅዳትም ጊዜ የለንም። ስለዚህ ያለው አማራጭ ቅዳሜና እሁድ ነው። ቅዳሜና እሁድ ደግሞ የሚቀዱ ውሃዎች ለስራም ሆነ ለመጠጥነት እንደማያገለግሉ የጥንት ባህላችን ሃይማኖታችን ይዞት የቆየው ታሪክ እስካሁን ድረስ ዘመዶቻችን በገጠሩ ክፍል ይህንን በቤተ ክርስቲያን ያሉ ህዝቦች እየተጠቀሙበትና ታሪኩን ጠብቀውት እንደሚገኙ የተረጋገጠና የታወቀ ነገር ነው። ነገር ግን እነዚህን አሁን ሀሌት ውሃን ያነሳውበት ሚስጥር እንግዲህ በዚህ ዘመን በዚህ አገዛዛችን በዚህ ዓለም ውስጥ እስካለን ድረስ እነዚህ ሁኔታዎቹ ምቹ ሁኔታዎችን የማይፈጥሩልን ከሆነ የሀሌት ውሃን ልንመረምርና ልንፈልግ ያስፈልገናል ማለት ነው። ምክንያቱም በእንደዚህ ፈጣሪ ያዘዛቸው እንደዚህ አታድርጉ ካለ እግዚአብሔር ለመንግስታትም ሁሉ ትእዛዝን ይሰጣቸው ነበር። በፊት እንዲህ አርገ ግዛ ህዝብ ይታዘዝልሃል ነበር የሚባለው። አሁን ግን የእግዚአብሔርንም ሕግ እየተሻረ መንግስታቱ ራሱ አገረ ገዢዎቹ ራሳቸው ይህንን ነገር በጥበብ ካልተቀኙትና ካላዩት ምንም ማድረግ ስለማንችል ያለው አማራጭ በጥበብ መንገድ መጓዝን እንደ አማራጭ አድርጌ ቆጥራለሁ ማለት ነው። ስለዚህ በበዓላት ቀን እንደዚህ አይነት መከራ ሲደርስብን እንደዚህ አይነት ደግሞ ከጥበብ የሚያርቁ ነገሮች ሲያጋጥመን ሀሌት ውሃን ልንወስድና ልንመረምር ልናገኝ ይገባናል ማለት ነው። ሀሌት ውሃን ከየት ነው የምናመጣት የሚለውን ወደፊት የምንነጋገርበትና እኔም ጥበቡን እግዚአብሔር በፈቀደ ልክ የምገልጸው ሆኖ ለዛሬው ግን ሀሌት ውሃ የሚባል ውሃ እንዳለ እንድትረዱ ፈልጋለሁ። ሌላኛው ሐመር ውሃ የሚባል ውሃም እንዳለ እንድትረዱ ፈልጋለሁ። ሶስተኛው የምህረት ውሃ በምስራቅ በኩል የሚመነጭ ውሃም እንዳለ እንድታውቁ ፈልጋለሁ ማለት ነው። እንግዲህ ውሃዎች የሚናገር የህይወት ውሃም እንዳለ የሚናገር የህይወት ውሃ የሰው ህይወት ጋር ምን ግንኙነት አለ? የሚናገር ካል እንደ ሰው የሚናገር ህይወት ያለው የህይወት ውሃ ይለዋል። ያን የሚናገር የህይወት ውሃ እንዴት ነው የምናገኘው? ራሱ ውሃው ወደኛ የሚመጣበትም ሚስጥር እንዳለ እሱንም ወደፊት የምገልጽላችሁና ወንድማችሁ እናንተም ይህንን የጥበብ መንገድ እንድትረዱት ዕውቀቶችን ቀድማችሁ ልታውቁና ልትወዱት ከፈለጋችሁ መንገዶቹን መጠበቅ
ግድ ይለናል ማለት ነው። ስለዚህ የተናቀ የሚመስል ህዝብ የተናቀና አሮጌ ልብስ ለብሶ በንቀት የሚመለከተን ልብሱን አጽድቶ ውስጡን ያቆሸሸ ማህበረሰብ እንዳይኖር እነዚህን የጥበብ ውሃዎች ውሃ ውስጣችንን ያጥባል። ውሃ ሰውነታችንን ያጥባል። ውሃ ህይወታችን ነው። ውሃዎች ግን ባህሪያቸው ሁሉ ብዙ ነው ማለት ነው። ውሃ መስታወታችን ነው። ውሃ የህይወታችን የስትንፋሳችን አንዱ አካል ነው። ውሃ ብዙ ሚስጥር አለው። ስለዚህ በውሃ ውስጥ እስካለን ድረስ ውሃ ጠበልም ሆኖ እንደሚያድነን ለመጠጥም ሆኖ የሚያገለግሉ እንዲሁም ደግሞ መከራ በደረሰብን ጊዜ የሚሰውሩን ውሃዎችም እንዳሉ እነሆ ካሌት ውሃ ያለውን ጥበብ ለእናንተ እየተናገርኩ እገኛለሁ ማለት ነው። እንግዲህ እነዚህ ውሃዎች ሚስጥር አላቸው ማለት ሚስጥር ጠባቂ ናቸው። ሚስጥር ጠባቂ ናቸው። ማንኛውም ፍጥረት ውሃ ጠጥቶ ሽንቱን በሚሸና ጊዜ ወይም ደግሞ በእኛ አነጋገር በነገራችን ላይ ሽንቴን ልክፈል ነው እንጂ ሽንቴን ልሽና ይባል። ሽንቴን ልክፈል ብለው ይናገራሉ። ሴቶች እንኳን ሜዳ ልዛወር ደጅ ልዛወር ነው እንጂ ሽንት ቤት ልሂድ አይሉም ነበር። ደጅ ተዛውሬ ልምጣ። ወንዶችም ደጅ ተዛውሬ ሰገራ ወይም ደግሞ ደጅ ተዛውሬ ልምጣ እያሉ ያወሩ ነበር። እና ቋንቋው ራሱ የጥንቱን በወትሮ ዘመን ይሉ ነበር። በድሮ ዘመን የሚለው የቅርብ ጊዜ አመጣጥ ስለሆነ ስለዚህ እነዚህ ውሃዎች ማየ ውሃ የሚባሉት ደግሞ የሰማይ ጠል የሚባሉት ሁሉ ብቻ ባህሪያቸው ብዙ ከመቶ በላይ ያሉ ስሞች ያሏቸው ጥበቦች የጥበብ ውሃዎች እንዳሉ ውሃዎችም ራሱ በጥበብ ውሃዎች በባህሪያችን እኛም ስንቆጣ እነሱም ይቆጣሉና ጥበብ አብራው ከምትኖረው ሰው ጋር አብራ ጸንታ የምትኖር የውሃ ባህሪ በመሆኗ የሰንበት ውሃ የትኛው ነው? ስለዚህ ሐሌት ውሃ የትኛው ነው? ሐመር ውሃ የትኛው ነው የሚለውን ቀየ ውሃ የሚባለው ምንድነው? የምንጭ ውሃ የትኛው ነው? የጠበል ውሃ የትኛው ነው የሚለው ብዙ ስርዓት ያለው ነው ማለት ነው። ስለዚህ የዛሬው ርዕሴ ሐሌት ውሃ የሚለውን ለመጠጣት የሚጠጣ ውሃ ነው? በመንፈስ ቅዱስ ተቃኝቶ የሚመጣ ውሃ ነው ወይስ ደግሞ በህሊናችን የሚኖር ነው? የህሊና የእውቀት ውሃ ነው? የነፍስ ውሃ ነው? እሱ ራሱ ሰፊ ጥናት የሚጠይቅ በመሆኑ ነገር ግን እንድታስተውሉ የመጀመሪያ ማስተዋል ይቀድማል። የመጀመሪያ መረዳት ይቀድማል። ሐሌት ውሃ የሚለውን ውሃ እንደሆነ የተረዳችሁ ስንቶቻችሁ ናችሁ? ሐመር ውሃ የሐመር ውሃ የምትባለው ምን አይነት ውሃ ናት? ከለሯስ ምን አይነት ነው? ቀለሟስ ምን አይነት ነው የምትለውን እንዲስ የምትመነጭበት ኃይሏስ ጉልበቷስ ጥቅሟስ ምንድነው? የሰው ናት የእንስሳት ናት የከብት ናት የሚለውን ለይታችሁታል? ይሄን ሁሉ የምንረዳበት ብዙ የጥበብ መንገዶች አሉ ማለት ነው። እንዲሁም ዋንጫ ውሃ የሚባለውም እንደዚሁ ዋንጫ ውሃዎች በባህሪያቸው ሌላም ጥበብ አላቸው። ውሃዎች እቃ ራሱ እንስራው ራሱ አንድም ውሃዎች የሚፈልጉት ባህሪ አለ። ውሃዎች ስናስቀምጣቸው ቀርተን የምናስቀምጥበት የውሃ ባህሪያቶች አሉ። ውሃ የሚፈልገው ረክቶ የሚቀመጥበት ቦታ ውሃን ቀርተን በምን አይነት ቦታ ብናስቀምጠው ነው? ድሮ በቅል ዘመን ቅልን ትንቁት ይሆናል። ቅል ግን ከጽዋት ጽድቅ ራሷ የሰጠችን የመለሰችልን እንስራ ነው። ጥበብ በጽድቅ ዓለም ውስጥ በጽድቅ ጎዳና ውስጥ ምን ያልሰጠችን ምን ያልከፈለችን ምን ያልሰጠችን ያላበቀለችውና ያላሳበበችው አበባ ምን አለ? ከቀለማት ሁሉ የቀራት ቀለማት የለም በጽዋቱ ላይ ያለውን አበባ ስንመለከት። እንዲሁም ደግሞ እንስራ ላይ መቀመጧ ሸክላ ላይ መቀመጧ የራሷን የቻለ የጥበብ መንገድ ነው። ከመንፈስ ቅዱስ ጋር ተቆራኝታ ቀዝቅዞ ውሃ በእንስራ በንጹህ እንስራ የተቀመጠ ውሃና በቅል የተቀመጠ ውሃና እንዲሁም ደግሞ ከምድር ውስጥ ቀርታችሁ ከንጹህ ባህሪ ካለው ከሚፈስ ውሃ የምትቀዱት ውሃና በተጠራቀመ ውሃ የምትቀዱት እኩል አይደለም። ውሃ በባህሪው ለሰከንድ አይቆምም። ምንጭ ውሃዎች ሐሳብን ይዘው እንዳይቆሙ በሐሳብ እንዳይገቱ ነፃነታቸውን እንዳያጡ ምንጭ ውሃን የሚጠጡ ህዝቦች እንዲሁ የሰለጠኑ ናቸው የሚልበት ምክንያት ያለ ምክንያት አይደለም። ውሃው እየፈሰሰ ነው የሚሄደው። የምንጭ ጅረት አይቆምም። ለሰከንድ እንኳን ቧንቧውን ስንዘጋው በዛን ሰዓት ሲያቆር ውሃው ራሱ ሐሳብን ይቀበልና የሰውን ህሊና ከሰው ጋራ የሰውን አይምሮም ሊይዝ ይችላል። ስለዚህ ውሃ ምንድነው መደረግ ያለበት? ፍሰቱ የማይገታ ሲፈልቅ ውሎ ወዲያው እየፈሰሰ ስለሚሄድ ሂዳችሁ ስትቀዱ ሌላ ውሃ ነው።
ሌላ እርኩስ ያረክሰዋል እንዲህ እንትን ይለዋል ማትሉት ሁኔታ ነው። ምክንያቱም ውሃው እየፈሰሰ ስለሚሄድ ቀርታችሁ ስትጠጡት በሰከንድ ውስጥ የቀዳችሁትን ሌላ ሄዳችሁ ትሄዱ ሌላ ውሃ እየፈሰሰ ነው። ስለዚህ ከውስጥ የሚመነጨው ምንጭ ማቆሚያ ስለሌለው ስለሚፈስ ንጹህ ነው ማለት ነው። ስለዚህ ውሃ በባህሪው ከሩቅ ከላይ ቆሽሾ የነበረው ቦታ ዝቅ እያለ ሲሄድ እየነጣ እየጠራ እንደሚሄድ መረዳት አለብን ማለት ነው። ስለዚህ ኃይልን ጉልበትን የሚሰጠው ከምድር የሚመነጨው ውሃ እንጂ ሌላ አይደለም። እኛ የምናጠራው የምናጣራው ውሃ ንጹህ የመሆነ ይመስላችኋል እንጂ ውስጡ ግን የውሃዎች አካላት ነፋሳት ናቸው። ነፋሳትን በሳት አቃጥላችሁ ውሃው ያለ አካል ቆቦ ውሃው ንጹህ ነው ልትሉት አትችሉም ማለት ነው። ስለዚህ ውሃዎች ብዙዎች ናቸው። የእግዚአብሔር መንፈስ በኋላ ይሰፍ ነበር። በምን አይነት ውሃ ላይ ይሰፍ ነበር የሚለው ራሱን የቻለ ጥያቄ ስለሚያስነሳ ውሃዎች ግን ሚስጥራቸው ብዙ መሆኑን ትረዳላችሁ ማለት ነው። ስለዚህ ልናገረውና ለማጠቃለል ያህል ቅዳሜና እሁድ ውሃ የምንጭ ውሃዎች አይጠጡም። ቅዳሜና እሁድ ውሃ አይቀዳም። አንደኛው ህግ ይሄ ነበር የጥንቱ። ይህ ህግ ግን ተዘንግቷል። አንዱ ህግና ስርዓት የሚለው ቅዳሜና እሁድ ውሃ አለመቀዳቱ ሲሆን ቅዳሜና እሁድ ደግሞ ውሃ እንዲቀዳ የሚያስገድደን ይህ ዘመን ምን አይነት ዘመን ነው የሚለውን በደንብ እንድታስተውሉት እፈልጋለሁ። ይህንን ካልኩኝ በሚቀጥለው ፕሮግራም ደግሞ ሐመር ውሃ የሚለውን እንነጋገራለን። ለዛሬው ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ኮሜንት፣ ላይክ፣ ሰብስክራይብም አድርጉት፣ ሼርም አድርጉት። እኔም ጥበብን እንማማር ዘንድ እናንተ ሼር ላይክ ካላረጋችሁት እኔም ጥበብን እሰውራለሁ ማለት ነው። ምክንያቱም የገባኝን መንገድ እኔ በህይወቴ እየተጠቀምኩበት ስለምገኝ ነው። ስለዚህ በዚህ ዓለም ደግሞ ለነፍስ ለስጋ ነፍሳችንን ለማቆየት ያው ከሰዎች ጋራም ለመግባባት በተለያየ ሚዲያ ላይ ነው እንግዲህ የምታቆኝ። በትልልቁ ሚዲያ ለሌሎቹ ነው እንግዲህ እንትን ስለ የኖርኩት። እስኪ ደግሞ ዛሬ ወደ ራሴ ሚዲያ መጥቼ ልመልከት። እውነተኛ ጥበብን የራሴን ሰዎች ፈልጌ ሲላገኝ ብዬ እውቀቶች የሚጠቅሟችሁን ነገር ነው የምሰጣችሁ እንጂ መረዳት ያለባችሁ ከጥበብ ውሃዎች ውስጥ ዓለም እየታወከ ያለበት ዓለም በነውጥና በእብሪት ያለችበት የጥበብ ውሃዎችን ካለማወቅ በውስጡ ያለው ውሃ እየተበሳጩባቸው አይምሯቸውም እየተበሳጨ ስለሚገኝ ነውና ብዙ መንገዶችን እንማማር ዘንድ ላይክ፣ ሼር፣ ኮሜንት አድርጉት፣ ሰብስክራይብም አድርጉኝ። በተረፈ በሚቀጥለው ፕሮግራም ደግሞ አዲስ ሐሳብ ሐመር ውሃን ይዤላችሁ ቀርባለሁ። አመሰግናለሁ ስላዳመጣችሁኝ።